ኑ በአንድ ቀን 50 ሺህ ብር ላሰጣችሁ። ቢዝነስ ላይ ሆናችሁ ገንዘብ ላጠራችሁ ወይም ለቸገራችሁ፣ ለማስፋፊያነት ሊሆን ይችላል፣ የካሽ እጥረት ላለባችሁ 50 ሺህ ብር በአንድ ቀን ውስጥ ብቻ ፕሮሰስ በማድረግ የምታገኙበትን አሪፍ አማራጭ ይዤላችሁ ነው የመጣሁት። በአንድ ቀን 50 ሺህ ብር እንዴት ማግኘት እንደምትችሉ ይህን ቪዲዮ እስከ መጨረሻው ካያችሁት ዛሬውኑ ፕሮሰስ ጀምራችሁ ዛሬውኑ 50 ሺህ ብር ማግኘት ትችላላችሁ። ነገር ግን ይህን ቪዲዮ እስከ መጨረሻው ስሙትና ከየት ከማን እንዴት ምን ማሟላት አለባችሁ የሚለውን እስከ መጨረሻው ከሰማችሁኝ በዝርዝር አስቀምጥላችኋለሁ። 50 ሺህ ብር በአንድ ቀን ውስጥ መበደር ትችላላችሁ። የምሬ ነው የምላችሁ። በአንድ ቀን ውስጥ ምንም ጊዜ የሚወስድ ነገር አይደለም። 50 ሺህ ብር በአንድ ቀን እንኩላችኋለሁ። ይህንን የ50 ሺህ ብር ብድር ለማግኘት 5 ቅድመ ሁኔታዎች የግድ ናቸው። እነዚህን 5 ቅድመ ሁኔታዎች ካሟላችሁ ብቻ ነው ብድሩን በአጭር ጊዜ ውስጥ በፈጣን ሁኔታ ማግኘት የምትችሉት። ነገር ግን እነዚህን ከአምስቱ አንዱን ካጎደላችሁ ከአንድ ቀን ወደ 2 ቀን፣ ከ2 ቀን ወደ 3 ቀን የማሟያ ጊዜውን የማግኘት ጊዜያችሁን ያራዝምባችኋል። ስለዚህ ብድሩን ከመጠየቃችሁ በፊት እነዚህን 5 ቅድመ ሁኔታዎች መጀመሪያ ማሟላታችሁን አረጋግጡ። እነዚህን 5 ቅድመ ሁኔታዎች ካሟላችሁ በአንድ ቀን ውስጥ ብድሩን ማግኘት ትችላላችሁ። ነገር ግን እነዚህ 5 ቅድመ ሁኔታዎች ባታሟሉም በሳምንት ውስጥ ወይ በ15 ቀን ውስጥ እነዚህን ሬዲ ካደረጋችሁ በኋላ ይህን ብድር ማግኘት ትችላላችሁ። ከየት እና እንዴት የሚለውን መጨረሻ ላይ ነግራችኋል። ከዛ በፊት ግን እነዚህን 5 ቅድመ ሁኔታዎች ከባድ አይደሉም። አብዛኞቹ ቀላልና በአንድ ቀንና በሁለት ቀን ውስጥ መፈጸም የምትችሏቸው ናቸው። ስለዚህ እነዚህን 5 ቅድመ ሁኔታዎች አሁን እዘረዝርላችኋለሁ። ያላችሁን ቼክሊስት ያዙና ያላችሁ ነገሮች ምን ናቸው የሚለውን በዛው ቲክ እያደረጋችሁ ታልፋላችሁ። የሌላችሁን ነገር ደግሞ ምልክት ታረጉና በዚህ 15 ቀን ውስጥ ወይ በሳምንትም ሊሆን ይችላል አስተካክላችሁ ይህን 50 ሺህ ብር በአጭር ቀን ውስጥ እንዴት መውሰድ እንደምትችሉ ጠቁማችኋለሁ። የመጀመሪያው ይህንን ብድር ለማግኘት አንደኛ የሚያስፈልገው ነገር ናሽናል አይዲ። በዚህ ሰዓት ያለ ናሽናል አይዲ መውጣትና መግባትም አስቸጋሪ እንደሆነ ታውቃላችሁ። ናሽናል አይዲ የሌላችሁ ሰዎች በጊዜ ተመዝገቡ። ብዙ ነገር ወደኋላ እየቀራችሁ የማይቀር ነገር ስለሆነ ናሽናል አይዲ በጊዜ ያዙ፣ የግድ ስለሆነ። በዚህ ዙሪያ ላይ ናሽናል አይዲያችሁ ላይ የስም ስህተት፣ የልደት ቀን ስህተት፣ የተለያዩ ስህተቶች ማስተካከያ የምትፈልጉም ኮንታክት አድርጉኝ፣ እኔ በምችለው አግዛችኋለሁ። በዚህ ላይም እየሰራው ስለሆነ ናሽናል አይዲ ችግር ያለባችሁ በዚህ አጋጣሚ በዛው አግዛችኋለሁ። ስህተት ያለበት ምናምን ማስተካከል የምትፈልጉት ነገር ካለ ቴሌግራም ባዮ ላይ ያለ፣ ሲቀጥልም ኮሜንት ላይ ፒን አደርጋለሁኝ። ከዛ ላይ ውሰዱና ኮንታክት አድርጉኝ። ሁለተኛው 50 ሺህ ብር ለማግኘት የሚያስፈልገው ነገር ንግድ ፍቃድ ነው። ንግድ ፍቃድ ይህን ብድር ለማግኘት የግድ ነው። ነገር ግን ንግድ ፍቃድ የሌላችሁ ከሆነ በአጭር ጊዜ ውስጥ ለማውጣት ሞክሩ። የምትሉ እና ማውጣት የማትፈልጉ ከሆነ ግን በአቅራቢያችሁ ንግድ ፍቃድ ያለውን ሰው ኮንታክት በማድረግ በመነጋገር በሱ ንግድ ፍቃድ ይህንን 50 ሺህ ብር መውሰድ ትችላላችሁ። ስለዚህ ንግድ ፍቃድ ማውጣት ቀላል ነው። የስራ ሐሳብ ካላችሁ ትንሽ ብር እጃችሁ ላይ ካለ እቺን ብር ጨምራችሁ ለማሳደግ ሐሳብ ያላችሁ ንግድ ፍቃድ አውጡ። ነገ ከነገ ወዲያ ሳትሉ ንግድ ፍቃድ አናውጣም አንፈልግም ብሩን ብቻ ነው የምንፈልገው ያላችሁ ደግሞ የግድ አንድ ሰው ንግድ ፍቃድ ያለውና ፍቃደኛ የሆነ ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ አማክሩና ብድሩን መውሰድ ትችላላችሁ። ስለዚህ ይህንን የምታስቡበት ጉዳይ ይሆናል ማለት ነው። ሁለተኛው መስፈርት። ሶስተኛው የቴሌብር አካውንት። ቴሌብር የማትጠቀሙ ሰዎች አሁኑኑ አስቡበት። ቴሌብር አንገብጋቢ አስፈላጊ የሆነ አፕ ነው። ቴሌብር የሌላችሁ ከአሁኑ ክፈቱ። ያላችሁ ግን 5 ወርና ከዛ በላይ ተጠቃሚ መሆን አለባችሁ። የቴሌብር አካውንታችሁ 5 ወር ቢያንስ ባታንቀሳቀሱት እንኳን 5 ወርና ከዛ በላይ መቆየት አለበት ከተመዘገባችሁ። ይህ የቴሌብር አካውንታችሁ አክቲቭ ከሆነ አሁንም ብድሩን መውሰድ በአንድ ቀን ውስጥ ትችላላችሁ። ምክንያቱም ብድሩ የሚለቀቀው በቴሌብር ላይ ነው። አራተኛው አስፈላጊው ትንሽ ከበድ ይላል የማስበው መስፈርት ደግሞ ዋስ ነው ወይም ጋራንቲ የሚባለው። ይህን ያህል ከባድ ሆኖ አይደለም። ዋስ የ5 ሺህ ብር ደሞዝተኛ የሆነ ዋስ ያስፈልጋቸዋል። ይህን 50 ሺህ ብር ለማግኘት የሚሰራበት ድርጅት የትም ሊሆን ይችላል። ግን የሚሰራበት ድርጅት ደብዳቤ ሊሰጠው የሚችል ለእከሌ ዋስ ሊሆን ስለሆነ እኛ ልጁ ሲለቅ እናሳውቃለን የምትል 2 መስመር ያላት ደብዳቤ
ማጻፍ የሚችል ዋስ ከየትኛውም መስሪያ ቤት በዚህ ሰዓት 5000 ብር ደሞዝተኛ ማግኘት በጣም ቀላል ነው። ምክንያቱም ከ5000 ብር ደሞዝ በታች የሚከፈላቸው ጥቂት ሰዎች ብቻ ናቸው። አብዛኛው ሰው ከ5000 እና ከዛ በላይ ነው የሚከፈለው። ስለዚህ 5000 ብር ደሞዝተኛ ዋስ ማግኘት አይከብድም ብዬ አስባለሁ። ስለዚህ አራተኛው መስፈርት የ5000 ብር ደሞዝተኛ የሆነ ሰው ዋስ ያስፈልጋቸዋል። ስለዚህ እሱን ሬዲ ማድረግ እንዳትረሱ። ይህ ዋስ የጋብቻ ሰርተፍኬት ካለው የጋብቻ ሰርተፍኬት፣ ያገባ ከሆነ የጋብቻ ሰርተፍኬት፣ ያላገባ ከሆነ ደግሞ ከአካባቢው ካለበት ቀበሌ ያላገባ ሰርተፍኬት ይዞ በመምጣት ይህንን ብድር በቀላሉ እንድታገኙ ያመቻችላችኋል ማለት ነው። ይህም ከአንድ ቀን ከሁለት ቀን የማያልፍ ነው። ስለዚህ ይህን ብድር ቢበዛ ከአንድ ቀን በሁለት ቀን ውስጥ መጨረስ ትችላላችሁ። የመጨረሻውና ብድሩን በቀላሉ የሚያስፈጽምላችሁ ጉዳይ ያው እንደተለመደው በብድር ላይ ውል አለ። ኮንትራቱን መፈረም ብቻ ነው አምስተኛው። እነዚህን አራቱን ነገሮች ካሟላችሁ አምስተኛው ኮንትራቱን መፈረም ነው። በዛ አንዱ ቀን ብድሩ ይለቀቅላችኋል ማለት ነው። ይህን ብድር ከየት ድርጅትና እንዴት ማግኘት እንደምትችሉ ከመጠቆም በፊት ፔጄን ላይክ፣ ሰብስክራይብ ማድረጋችሁን አስታውሱ። አድርጋችሁታል? ካላደረጋችሁ በማድረግ በደንብ ኮንታክት እንዳደረጋችሁ፣ በቴሌግራም ሰፖርት እንዳደረጋችሁ፣ የተለያዩ አማራጮችንም እንደዚሁ እንድጠቁማችሁ ከፍ አድርጌ የተሻለ ብርም ዝቅ አድርጌ ደግሞ ሌሎች ብሮችንም እንድጠቁማችሁና መረጃ እንሰጣችሁ ከፈለጋችሁ ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ ይህን ቪዲዮ አግዙኝ። አሁን ከየትና እንዴት እንደምታገኙ የባንኩን አድራሻ በቴሌግራም ቻናሌ አሳውቃችኋለሁ። ቴሌግራም ላይ ኮንታክት አድርጉኝ። እዚህ ጋር አልነግራችሁም፣ ምክንያቱም በቴሌግራም እንድታወሩኝ ስለምፈልግ፣ ምን ያህል ብሩን እንደምትፈልጉት ማወቅ ስለምፈልግ በቴሌግራም አድራሻዬ ኮንታክት አድርጉኝ። እዚህ ጋር የድርጅቱን ስም አልጠቅስላችሁ፣ ምክንያቱም ቪዲዮውን አይታችሁት እስከ መጨረሻው አይታችሁት ከሆነ ቴሌግራም ላይ ተመጣላችሁ ማለት ነው። ለዛም ነው መጨረሻ ላይ ያደረግኩት። ስለዚህ ቴሌግራም ላይ ኮንታክት አድርጉኝ፣ በአንድ መስመር አሳውቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ በያለንበት መልካም ጊዜ